ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያልነው። የኤማሁስ መንገደኞች የሁለት ሰዎች ወገን እንመለከታለን። ለመሆኑ እነዚህ ሁለት መንገደኞች እነማን ናቸው? የሚነጋገሩት ርዕሰ ጉዳይስ ምን ነበረ? በመካከላቸው ተገኝቶ የሚያስተምራቸውስ ማን ነው? ለመሆኑ በቤተ ክርስቲያን ጉባኤያት ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ሲባል ከልምድ ነው ወይስ መጽሐፍ ቅዱሳዊ ይዘት አለው? እነዚህን የመሳሰሉ ጥያቄዎች ከትረካው መልሳቸውን ታገኛላችሁ። እስከ መጨረሻውም አብራችሁን እንድትቆዩ ጋበዝናችሁ። የኤማሁስ መንገደኞች ከኢየሩሳሌም 60 ምዕራፍ የሚርቀው ወደ ኤማሁስ መንደር ጸጥ ባለው አሸዋማ በረሃ ረጅሙን መንገድ ተይዘውታል። የበረሃው ወበቅ ሲያዩት ወደ ላይ እየተምዘገዘገ ውልብ እያለ ሲወጣ ይታያል። ሁለት ሰዎች ከመነሻቸው ጀምሮ እስካሁን የመጡበትን ርቀት ባለማስተዋል የልባቸውን ጭንቀት ያወጋሉ። የሚያወሩትም ስለ ሰሞኑ በምድረ ኢየሩሳሌም ተደርጎ የማያውቅ ወደፊትም የማይደረግ ግፍ ተፈጽሟል፣ ፍርድ ተጓድሏል፣ ድሃ ተበድሏል እያሉ ነበረ። ሰዎቹ የፀሐዩን ግለት፣ የመንገዱን ርቀት፣ ረሃብና ድካሙን ረስተው ስለዚያ በግፍ ስለተገደለው ደግ ሰው ያወራሉ። አብሯቸው በቆየባቸው 3 ዓመታት ውስጥ ያዩትን የተለየ ፍቅር፣ ቸርነት፣ ትህትና፣ ደግነት፣ ታምራዊነት እያሰቡ ከአንደበቱ እንደማር እየዘነበ ያስተማራቸውን የጣፈጠ ቃል እያውጠነጠኑ ይነጋገራሉ። ፍቅሩ እንደ ልክፍት ተናውጧቸው ስለ እርሱ ከማሰብ አልወዘኑም። 60 ምዕራፍ እንደተጓዙ ያላስተዋሉት ሶስተኛ ሰው ተቀላቀላቸው። አንድ እንግዳ መጥቶ በመንገዳችን ላይ አንድ እንግዳ። ይህ ሶስተኛ ሰው ድንገትም እንዲህ እየጠወለጋችሁ ስትሄዱ እርስ በርስ የምትነጋገሯቸው እነዚህ ነገሮች ምንድናቸው ሲል ጠየቃቸው። በንግግሩ እጅጉን ተገርመው ከሁለቱ አንዱ ቀሌዮጳ ፈጠን በማለት አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በዚህ ቀኖች በዚያ የሆነውን ነገር አታውቅምን? ብሎ ጠየቀው። ሰውየውም ምንም እንዳልሰማ በመሆን ይህ ነገር ምንድነው አላቸው። ከወዴት ሀገር የመጣ እንግዳ ይሆን ሲሉ አሰቡና እንዲህ አሉት። በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻቸው ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት አንድ በአንድ ከልባቸው በማዘን አወሩለት። ንግግራቸውን ቀጠሉና እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። አስቀድሞ እንደሚነሳ የነገራቸው ቢሆንም አሁን ግን ሞቶ ከተቀበረ 3 ቀን እንደሞላው ነገሩት። ይህም ሰው ንግግራቸውን በጽሞና ያዳምጣቸዋል። በእስራኤል ሁሉ የሞት ወሬ ተናፍሶ እነርሱም ተስፋ ቆርጠው ወደ መንደራቸው ኤማሁስ እየተጓዙ ነው። ግን ደግሞ የዛሬው የሴቶች ወሬ አጠራጥሯቸዋል። ቀጠል አድርገውም አሁን ደግሞ ያስገረመን አሉ። ከኛ መካከል ማልደው ከመቃብሩ ዘንድ የሄዱ ሴቶች ስጋውን ባጡት ጊዜ ተነስቷል፣ በዚህ የለም አሉ ግራ በተጋባ በሰከነ ድምፅ። ደግሞ ሴቶቹ ስጋውን ባጡት ጊዜ ሕያው ነው፣ እርሱ ተነስቷል የሚል የመላእክትን ራእይ ደግሞ አየን ሲሉ መጥተው ነግረውን ነበር አሉት። ከኛም ጋር ከነበሩት እነ ጴጥሮስ ወደ መቃብር ፈጥነው ሄደው ሴቶቹ እንደተናገሩት አጥተውታል፣ አላዩትም አሉት ድካም በተላበሰ አንደበት። ስንቶች አስገረሙን ስጋው የለም ሲሉ። የልባቸው መዛል የተመለከተው በጸጥታ ታሪኩን ያዳምጥ የነበረው ሰው እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን ይዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብር ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍ የተነገረውን እየተረጎመላቸው ሲጓዙ ማምሻቸውን
ከመንደራቸው ኤማሁስ ደረሱ። ማንነቱን ያልተረዱት በቃሉ ብርታት የተማረኩት የሩቅ ተጓዥ መንገደኛ ስለመሰላቸው አብሯቸው ያድር ዘንድ ግድ አሉት። እሱም ቃላቸውን ተቀብሎ ከቤታቸው ገባና አብሯቸው በማዕድ ተቀመጠ። እንጀራም ባርኮ ሰጣቸው። ተከፍተው የሚያዩ ዓይኖቻቸው ተከፈቱ፣ እሱንም አዩት። ያውቁታል። ረጅሙን መንገድ አብሯቸው የተጓዘው፣ ንግግሩ ልባቸውን ያቀለጠው የነበረው ከሞት የተነሳው እርሱ የናዝሬቱ ኢየሱስ ነው። ለካስ ኢየሱስ ነው የትንሣኤው ጌታ፣ ለካስ ኢየሱስ። እርሱም ከነሱ ተሰወረ። እነዚህ ሁለት መንገደኞች ሉቃስና ቀሌዮጳ በደስታ ሰከሩ። ጊዜ ሳያባክኑ በፍጥነት ወደ መጡበት ወደ ኢየሩሳሌም ተመልሰው ሮጡ። 11 ሐዋርያትና ከነርሱ ጋር የነበሩ ሰዎችንም በአንድ ቤት ውስጥ ተሰብስበው አገኟቸው። ሉቃስና ቀሌዮጳ በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ተነስቷል፣ ተነስቷል፣ ጌታ እውነት ተነስቷል። በደስታ ሲቃ ምስራቹን አበሰሯቸው። በመንገድ የተናገራቸውን እንጀራም ሲሰጣቸው የሆነውን እየነገሯቸው ባሉበት ሰዓት በብርሃን ጸዳል የተሞላ ድምፁ የሚያሳርፍ እርሱ ኢየሱስ ክርስቶስ በመካከላቸው ቆመ። 60ውን ምዕራፍ በሐዘን ተራመደ። ሰላም ለእናንተ ይሁን አላቸው። ምትሃት ያዩ መንፈስ ያዩ መስሏቸው ፈሩ፣ ደነገጡም። በእርግጥ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ነኝ፣ አትፍሩ፣ አትደንግጡ። በእኔ እንደምታዩት መንፈስና ሥጋ አጥንት የለውምና እኔ እንደሆንኩኝ ታምኑ ዘንድ እጆቼንና እግሮቼን እዩ፣ ዳስሱ በማለት አረጋጋቸው። ይህንንም ብሎ እጆቹንና እግሮቹን አሳያቸው። የዓለም ቤዛ የሆነው መድኃኒታችን ኢየሱስ ክርስቶስን አዩት። ተነስቷል። ደስታቸው እጥፍ ሆነ። በዓይናቸው ያዩትን ማመን ቸገራቸው። ልባቸው ያወቀው አምላክ እምነታቸው ሙሉ እንዳልሆነ ተመልክቶ በዚህ አንዳች የሚበላ አላችሁን? አላቸው። የተጠበሰ ዓሣ ቁራጭና የማር ወለላ ቀረቡለት። እምነታቸው ይሞላ ዘንድ ዛሬም እንደ ቀድሞ በመካከላቸው ተመገበ። አብሯቸው ሳለ በሙሴ ሕግና በመዝሙራት መጻሕፍት መከራን እንዲቀበልና እንዲነሳ የተጻፈውን ይፈጸም ዘንድ እንደሚገባ ያስተማራቸውን ያስታውሳቸው ጀመር። ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዘምራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮች ናችሁ አላቸው። ሰላም ለእናንተ ይሁን። ሉቃስ 24 ከቁጥር 36። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ብዥናል ያለው 60ውን ምዕራፍ በሐዘን ተራመድን። የሚያቃጥል ሰዓሊተ ምሕረት ደብረ መድኃኒት